ምስራች ቅድም ተነግሯል። የትላንትናው ፓስተር ደምረው ወልዴ በልጅነት ሀብተወልድና ስመ ክርስትና ተሰጥቶት በስላሴ ልጅነት በተዋህዶ ቤተክርስቲያን ያደገ ቢሆንም የበግ ለምድ በለበሱ ተኩላዎች ተስቦ ሳያውቃት ቤተክርስቲያኗን ተለይቷት ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ ይኖር ነበር። ቀጥተኛይቱን ሃይማኖት ለማወቅ ብዙ ጥረት አድርጓል። እዚህ መካከል የምታዩቸው በማህበራዊ ሚዲያ የሚያገለግሉ ወንድሞቻችን አጠገባችን ጋር የምናያቸው በሙሉ እነዚህ ዲያቆናትና መምህራን ናቸው። እነ መምህር ቢንያም እነ መምህር ዘማርያም እንደዚሁ ደግሞ የካቴድራላችን ስብከተ ወንጌል የነበሩ ዛሬ በመንበረ ልዑል ቅዱስ ማርቆስ በከፍተኛ ማዕረግ ተሹመው ወደዚያ ደግሞ ሄደዋል። ሁላችሁም ታውቋቸዋላችሁ። መምህር አስራት የንስሐ አባት ሆነው ረጅም ጊዜ ክትትል ሲያደርግ ቆይተው የቤተክርስቲያኒቱን ስርዓት ስለወደዳት ስላወቃት ስለተረዳት ጣዕሟን ከፓስተርነት ወደ ሀብተወልድነት እንደገና በቄደር ዛሬ ተጠምቆ በቄደር ጥምቀት ተመልሷል። ክብርና ምስጋና ለአምላካችን ይሁን። በዚህ መንገድ ውስጥ እየተመላለሱ ያሉ መንገድ ላይ ያሉ ብዙ ወንድሞች ስላሉ የሱም ወንድሞች ስላሉ ቤተሰቦች ስላሉ እዚህ ቦታ ላይ ለመድረሱ እናቱ የከፈሉለትን መስዋዕትነት ወንድሞቹ ጓደኞቹ ያደረጉለትን ነገር በሙሉ በምስክርነት እንሰማለን። ከወንድማችን ከመስማታችን በፊት እሱን በዙሪያ ሆነው ሲጠብቁት ወይንም ወደዚህ ሲያመጡት ሲስቡት ከነበሩ ወንድሞቻችን መካከል መምህር ዘማርያም ወይንም ቴዎድሮስ ዘለቀ አጠር ያለች መግለጫ ይሰጠናል። ወደ መምህራችን። ክቡራን ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ ወንድሞች ዲያቆናት በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን ቆያችሁ? እግዚአብሔር ስሙ የተመሰገነ ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንግዲህ እንደሰማችሁት በማህበራዊ ሚዲያ አገልጋይ ደምረው ወልዴ የሚባል ማችን ለብዙ ዓመታት በፕሮቴስታንት እምነት ውስጥ የነበረ በዛ ሲያገለግል የነበረ መጀመሪያ ግን ኦርቶዶክሳዊ ተዋህዶ ክርስቲያን የነበረ ነው። በ40 ቀን ተጠመቀ ነው። ዛሬ እግዚአብሔር ፈቅዶ ማህበራዊ ሚዲያውን ለበጎ ነገር ተጠቀም ነው። እንደዚህ መመለስም ስለሚቻል ወንድማችን እግዚአብሔር ፈቅዶ በመድኃኔዓለም ቀን መድኃኔዓለም ቸሩ ፈቅዶለት በዛሬ ቀን የቄደር ጥምቀት ጠምቆ ክርስቶስ ከመሰረታት አካሉ ከሆነች ጋር አንድ ስለሆነ እግዚአብሔር ሁላችሁም በእልልታ አመስግኑት። አሁን በዚህ በጣም የሚገርማችሁ እናቱ ኦርቶዶክሳዊት ክርስቲያን ሆና እጅግ በጣም እንዲመለስ ጸልይ ነበር። እባካችሁን ይሄ በተለያየ መንገድ እኛ ቤት ገብቶ ሊሆን ይችላል። እናቶች አባቶች የምታለቅሱላቸው ወደዚህ ቤት በተመለሰ ምትሏቸዋለን። ከልብ ካለቀሳችሁ እንደዚች እናት ተመልሶ ልጇ እንዲህ በደስታ ማየት ትችላላችሁ። እግዚአብሔር ምን ይሳነዋል? እኛ ሊቆን አይደለም። በነገራችን ላይ መምህራን እነዚህ ናቸው። በያዝነው ስማርት ስልክ ስማርት ስራ እንስራ። በቃ ማህበራዊ ሚዲያው ለበጎ ነገር እንጠቀም እና ዛሬ ደምረው ከቤተ ክርስቲያን አካል እውነትም ስሙ ደምረው ነው። የተደመረውም ከቤተ ክርስቲያን ነው። የክርስትና ስሙ ራሱ ሳይረሳው ሀብተወልድ ነው የክርስትና ስሙ። በጸሎት እንድታስቡት ነው። አንደኛው ይሄ ነው። ሁለተኛው በሌላ ቤተ እምነት ያላችሁ ኦርቶዶክስ ተዋህዶ ቤተክርስቲያን የምትተቹ የምትነቅፉ ዕለት ስራችሁ በጥላቻ የታወሩ ሰዎች ደምረውን ተመልከቱት። አሁንም ቤተክርስቲያን በሯ ክፍት ነው። ኑ ልጆቼ ትላለች። የሁላችንም እግዚአብሔር አምላክ መጨረሻ ያሳምረን። ምናልባት ወንድማችን ደምረው በነበረው ሂደት በቆየበት ጊዜያት አሁን ያገኘውን ሰላም አጭር ነገር ከሱ አፍ እንስማ። እኛ ከጎኑ የነበሩ ወንድሞች ነን። የሚመልስ የሚያጸና እግዚአብሔር ነው። እኛ የተወሰነ ነገር ለማለት ያክል ነው። ኃይል የሰጠው አቅም የሰጠው ማን ነው? የሚያጸና ማን ነው? ስለዚህ አሁንም እግዚአብሔር አምላክ በቤቱ ይትከለው። አብ ያልተከለው ተክል ይነቀላል ይላልና አብ ከተከላቸው ወገን ያድርግልን። እሺ ወንድማችንን እንስማ። እንግዲህ ስሙ ካሁን በኋላ ማን ነው? የክርስትና ስሙ ሀብተወልድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ኢየሱስ ክርስቲያን የሆናችሁ ውድ የኦርቶዶክስ ታማኞች እንዴት ናችሁ? እንደምን ዋላችሁ?
እንደምን አደራችሁ? የድንግል ማርያም ጥበቃ፣ የመላእክት ጥበቃ፣ የእግዚአብሔር ቸርነት በእናንተ በቤታችሁ ይሆንላችሁ። ቀጣይ ዓመት እውነቴን ነው የምላችሁ፣ ቀጣይ ዓመት የተዋህዶ ጊዜ ነው። የኦርቶዶክስ ተዋህዶ ጊዜ ነው። የጠፉ በጎች ይመለሳሉ። የጠፉ በጎች ከዚህ ቤት እንደኔ የጠፉ በጎች ይመለሳሉ። ወደ ቤቷ ይመለሳሉ። ወደ ቤቷ ይመለሳሉ። እውነቴን ነው የምላችሁ። ሁላችንም ከዚህ ቤተ ክርስቲያን ስንወጣ